አዎ ይሄ እዚህ ጋር ይቅርታ የጠንቋዩ ታሪክ ክፍል 2 በሚለው እንትን ምዕራፍ ልጀምርላችሁና ማለት ነው። እና ሰውየው ለሰው መስጠት ከቻለ፣ ቤት መግዛት ከቻለ፣ ወርቅ እንደፈለገችው የንግድ ቦታ መስጠት ከቻለ ሰዎቹ ጋር አስተባብሮ ገንዘብ ለመቀበል ለምን መጣ? የኔ ጥያቄ ማለት ነው። ቀድሞ ነገር ለራሱ ለምን ማድረግ አልቻለም? ለራሱ ማድረግ ሳይችል ሰዎችን ሊረዳ እንዴት በዚህ ልክ ራሱን አጋልጦ ወደ ሶሻል ሚዲያ መጣ? እና በጣም ከይቅርታ ጋር ማለት ነው በጣም የተከለከለና ሽርክና ሽርክ በቃ በአላህ ላይ ማጋራት ነው። አንድና ሁለት የለውም። እና ራሳችንን ሳናቅ በመቀስፈት ወደ ሽርክ ባንዘፍቅ አሪፍ ነው ማለት በቃ ግዴታ ነው። ወደዚህ ነገር ላይ ወላሂ መጠጋት የለብንም። እና የሚያድነው አላህ እንደሆነ ገንዘብም ሊሰጠን የሚችለው ሁሉም ነገር ማድረግ የሚችለው በቃ አላህ ሱብሓነሁ ወተዓላ እንደሆነ ማመን መቻል አለብን። ምክንያቱም የሰው ልጅ ምንም ይሁን ምንም ወደዚህ ምድር ሲመጣ የራሱ የሆነ ፈጣሪ ያለው ማናችንም በእርግጥ የተለያየ እምነት ቢኖረን እንኳን ማለት ነው የመጨረሻ ህይወት ምዕራፋችን ላይ ከአንድ ፈጣሪ ጋር መገናኘት አይቀርምና በሰራነው ስራ ልክ እንቀጣለን የዛኔ ማለት ነውና በሰራነው ልክ ጀሀነም እንወረወራለን። ከጀሀነም እሳት አላህ ይጠብቀንና ከዛ በፊት ግን ለራሳችን እንትን ማለት ጥንቃቄ ማድረግ መቻል አለብን። ሽርክ ላይ በጣም ጥንቃቄ በቃ ማለት እንዳጋጣሚ ሆኖ ሳንፈልግ ወይ ጓደኛ ገፋፍቶን ወይ ደግሞ ያለንበት ህይወት በቃ የሆነ መከራ በለሆነና እውነት ሰውየው ያደርጋል ብለን ማድረግ ለማይችለው ነገር የሸይጣን አጋር ባንሆን የተሻለ ነው። እና ራሳችሁን ጠብቁ። ሰሞኑ ላይ አያለው በጣም ፌስቡክ ላይ ያሉ፣ ቲክቶክ ላይ ያሉ በቃ የተለያየ ማለት ሁሉም ሶሻል ሚዲያ ላይ አሉ እነዚህ ሰዎች ማለት ነው። እና ምንድነው እውነት እንዳይመስለንና ከፈጣሪያችን ጋር እንዳንራራቅ በተቻለን መጠን ራሳችንን እንጠብቅ። ከፍጡር ተንኮል አላህ ይጠብቀን ብለን ንጋታችንን እናንጋው ኢንሻአላህ። እና ውዶቼ እህቶቼ አላህ ይጠብቃችሁ ባላችሁበት፣ እኛንም ይጠብቀን። እንድች ወላሂ እንደዚህ ደም ተፍተን የምናመጣው ገንዘብ ማለት ነው እንደ ቀልድ ያልሆነ ነገር ላይ መዋል የለበትም። ላቋርጥ ነው ከይቅርታ ጋር እና ላቋርጥ ነው ከይቅርታ ጋር መጡብኝ መሰለኝና ይቅርታ አድርጉልኝ። የተኮለታተፍኩባችሁ ቦታው ምቹ አይደለም። ብዙ ነገራቶች አሉ እዚህ አካባቢ ላይ ያኔ ከእንትን ራሴን በጣም በጥንቃቄ እንትን እያልኩ ነው ወደዚህ እየመጣሁ ያለሁትና ኢንሻአላህ አበረታቱኝ። ማድረግ ያለባችሁን አድርጉ። እኔም ደግሞ ለእናንተ ይሆናል ለምለው ወሳኝ ነገር ይዤ እመጣለሁ ባላህ ፍቃድ። ያው ሁላችንም ያለነው ስደት ላይ ነን። እንደጋገፍ። አንዳችን ወድቀን ነገ አንዳችን ትከሻ ላይ እርዱን እያልን ከምንጫጫ በዚህ ሲስተም ራሳችንን ለመቀየር ሙከራ እናደርግ። ሁላችንም በያለንበት አላህ ይጠብቀን። በሌላ ቀን በሰፊው እመጣበታለሁ። አሁን እዚህ ጋር አልቻልኩም። መጡ መሰለኝና ይቅርታ